ኢትዮጵያውያን ኦርቶዶክሶች ከብዙ ድካም ያተርፋችኋል። አሁን የምናገረው ነገር በጣም ጥሩ ነው። ጸሎት፣ ምህላ፣ ማልቀስ፣ ጥቁር መልበስ። ከዚህ ሁሉ በፊት ግን የሚቀድም አንድ ዋና ነገር አለ በቅዱሱ መጽሐፍ። አስቀድመህ ከወንድምህ ጋር ታረቅ። በመጀመሪያ በማርያም ደንግል ይሁን በአክሱም ጽዮን የሞቱ ስንት መነኩሳት በብሔር በማንነታቸው ከቅስናቸው ያባረራችኋቸው፣ በትግራይ የሞቱ ምእመናን፣ የፈረሱ ገዳማት፣ አብያተ ክርስቲያናት፣ የተዘረፉ ንዋየ ቅድሳት ኢቤ ላይ የወጡ ለሽያጭ፣ ይሄ ሁላ በትግራይ ኦርቶዶክስ ላይ ሲደርስ እንኳን ድምጻቸውን ይቀርና ለማሰማት ይቀርና ጩኸታቸውን ለመስማት ያልፈለገ ዛሬ ኦርቶዶክስ ተነካች ብሎ የሚጮሁላ ማስመሰል እንዳይሆን እውነት እንዲሆን ከፈለጋችሁ የኢትዮጵያ ኦርቶዶክስ ከሁሉ በፊት የትግራይ ኦርቶዶክስ ምእመናንንና የእምነት አባቶችን ይቅርታ ጠይቁ። በኦርቶዶክስ እምነት ውስጥ ሆነው ቀሳውስቱ ትናንትና ተኩሱ ሲሉ አስተኳሽ የነበሩ ዛሬ ቀዳሽ፣ እነሱን ሁሉ በንስሐ መጀመሪያ እንዲመለሱ ንገሩ። ዛሬ ለሃይማኖታችን ቀናን እያላችሁ የምታስመስሉ አርቲስቶች ትናንትና የሚኒሊክ ዘመቻ ብላችሁ የገደላችኋቸው ንጹሃን እጅግ ብዙ ናቸው። ለሃይማኖቱ ቀናን የምትሉ አክቲቪስቶች የትግራይ ህዝብ ካላለቀ እያላችሁ ስትቀሰቅሱ የነበራችሁ ዛሬ ስለ ሃይማኖት ገዷችሁ ነው ወይንስ የፖለቲካ ሴራና ዓላማ ነው? እኔ የሚመስለኝ ፖለቲካ ቀሚስ ለብሶ ቆብ ደፍቶ መስቀል ይዞ በሃይማኖት ተሸፍኖ የገባ ነው ይመስለኝ። ከሁሉ በፊት መቅደም ያለበት ይቅርታ ነው። ለዛ ይመስለኛል ትግራይ ላይ እሳት አንድደን ዛሬ መሃል ከተማ እየሞቅ ነው ያለነው። ለዛ ነው ትግራይን በድሮን ሲደበድብ የነበረው ተርኪ ዛሬ በመሬት መንቀጥቀጥ ከተማውን እያጣ ነው። ኢትዮጵያም ሰላሙን እያጣ ነው። የሚቀድመው ይቅርታና በይፋ የትግራይን ህዝብ ይቅርታ መጠየቅና ንስሐ መግባት ተቀዳሚ ነገር ካላደረግን በስተቀር በኢትዮጵያ ውስጥ እሳቱ እንደ ተቀጣጠለ ይቀጥላል። ከሰላሙ ይልቅ ሁከቱ ይበዛል። ስለዚህ የሚቀድመውን ነገር ማስቀደም ወሳኝ ነገር ነው ብዬ ስላመንኩኝ ነው ይሄንን መልእክት ማስተላለፍላችሁ። ከሱን ጀምር ምእመናን ሁሉ መጀመሪያ የትግራይን ህዝብ ይቅርታ ጠይቁ ለማለት ነው። አመሰግናለሁ። ቸር ያሰማን።